ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ የተለያዩ ወዳጅ ዘመዶቻችን ስልክ ቁጥራቸውን እንግዲህ ሴቭ እናደርጋለን ማለት ነው። ስለዚህ ወዳጅ ዘመዶቻችን እንግዲህ ለማግኘት ስንፈልግ ደግሞ በቀጥታ መደወል የምንችለው ወያለ በስተቀር እንግዲህ በተለያዩ ሶሻል ሚዲያ ልናገኛቸው የሚገባ እንግዲህ በስልክ ቁጥራቸው ነው ማለት ነው። ነገር ግን ስልክ ቁጥራቸው እንግዲህ ከስልካችን ላይ ከጠፋ የተለያዩ ወዳጅ ዘመዶቻችንን አናገኛቸው ማለት ነው። ስለዚህ ከስልካችን ላይ እንግዲህ የተለያዩ ወዳጅ ዘመዶቻችን ስልክ እንዳይጠፉ በቀላሉ እንዴት ማድረግ እንደምንችል እንመለከታለን ማለት ነው። የተለያዩ ወዳጅ ዘመዶቻችን ስልክ ቁጥራቸው እንግዲህ ከስልካችን ላይ እንዳይጠፋ እንዴት በቀላሉ ማስተካከል ወይም ማስቀመጥ እንደምንችል አብረን እንመለከታለን ማለት ነው። ወይም ማሊያ በስተቀር እንግዲህ የተለያዩ ወዳጅ ዘመዶቻችን ስልካቸው ከስልካችን ላይ ቢደለት እንግዲህ በቀላሉ የት ገብተን ማግኘት እንደምንችል አብረን እንመለከታለን ማለት ነው። የተለያዩ ወዳጅ ዘመዶቻችን ስልክ ቁጥራቸው እንግዲህ እንዳይጠፋ የምናደርግበት መንገድ ወይም ማሊያ በስተቀር ከጠፋን ደግሞ መልሰን የምናገኝበት መንገድ እንግዲህ በቀላሉ ከፕላይ ስቶር ወይ ከአፕ ስቶር ላይ እንግዲህ ኢንስቶል አድርገን ወይም ዳውንሎድ የምናደርገው አፕሊኬሽን አለ ማለት ነው። አፕሊኬሽኑ እንግዲህ ዳውንሎድ ወይም ኢንስቶል አድርገን እንግዲህ ከኢሜይላችን ጋራ ኮኔክት ማድረግ ይኖርብናል ማለት ነው። ስለዚህ የተለያዩ ወዳጅ ዘመዶቻችንን እንግዲህ ስልክ ቁጥራቸውን ልንይዘው የሚገባ በኢሜይላችን ነው ማለት ነው። ቋሚ የሆነ ሊጠፋን የማይገባ አንድ ኢሜይል ያስፈልገናል ማለት ነው። እሱን ከኢሜይል ጋር እንግዲህ ኮኔክት እያደረግን አብረን የምንመለከት ይሆናል ማለት ነው። አፕሊኬሽኑን እንግዲህ እንዴት አድርገን ኢንስቶል አድርገን እንዴት አድርገን ነው ከኢሜይላችን ጋር ኮኔክት አድርገን እንግዲህ የተለያዩ የወዳጅ ዘመዶቻችንን ስልክ ቁጥራቸውን እንዳይጠፋን እንግዲህ በኢሜይላችን እንዴት አድርገን ሴቭ ልናደርገው ወይም ልናስቀምጠው እንችላለን የሚለውን አብረን የምንመለከት ይሆናል ማለት ነው። ይህንን ቪዲዮ እስከ ፍጻሜው እንድትከታተሉት የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ እንግዲህ የተለያዩ ወዳጅ ዘመዶቻችንን ስልክ ቁጥራቸውን ሴቭ አድርገናል። እነሱ እንዳይጠፉን እንዴት በቀላሉ ማስቀመጥ እንደምችል አብረን እንመለከታለን ማለት ነው። የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ እንግዲህ የአንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ቀጥታ እንደዚህ እንደገባው እንግዲህ ሰርች ባሩ ላይ ሄዳለሁ ማለት ነው። አንድ አፕሊኬሽን እንግዲህ ሰርች አድርጌ እንግዲህ እሱን ኢንስቶል ማድረግ ይኖርብኛል ማለት ነው። ይህ አፕሊኬሽን እንግዲህ የጎግል ምርት ነው ማለት ነው። ጎግል በራሱ እንግዲህ ያዘጋጀው ነው። ቀጥታ ከጎግል ጋር ኮኔክት አድርገን የምናስቀምጥበት ወይም ማለ በስተቀር የተለያዩ ወዳጅ ዘመዶቻችንን ስልክ ቁጥር እንግዲህ ለጎግል ባደራ የምናስቀምጥበት ነው ማለት ነው። ስለዚህ አፕሊኬሽኑ ስሙ እንግዲህ ጎግል ይባላል ማለት ነው። ጎግል ብለን እንግዲህ ኮኔክት እንለዋለን ማለት ነው። ጎግል ኮኔክት ብለን እንግዲህ ሰርች እናደርጋለን ማለት ነው። ከዚህ ከታች የተጻፈላችሁን ስታስገቡት እንግዲህ እንደዚህ ይመጣላችኋል ማለት ነው። ሎጎ ይሄ ነው ማለት ነው። ቀጥታ ሙሉ ለሙሉ ይሄንን እንነካዋለን ማለት ነው። እሱን ቀጥታ እንደነካ ነው እንግዲህ እንደዚህ ይመጣል ማለት ነው። አፕሊኬሽኑ እንደምትመለከቱት ሎጎ ይሄ ነው ማለት ነው። ሰማያዊ ነው። ቀጥታ ይህ አፕሊኬሽን እንግዲህ እንደነገርኳችሁ የጎግል ምርት ወይም ጎግል ያዘጋጀው አፕ ነው ማለት ነው። ይሄንን አፕሊኬሽን እንግዲህ በዓለም ላይ እንግዲህ 1 ሚሊዮንና ከዛም በላይ እንግዲህ 4.3 ኮከብ ሰጥቶታል ማለት ነው። በዓለም ላይ እንግዲህ ይሄንን አፕሊኬሽን ዳውንሎድ አድርገው እየተጠቀሙት ያለ እንግዲህ 1 ቢሊዮንና ከዛም በላይ ነው ማለት ነው። ስለዚህ ይሄንን አፕሊኬሽን ሙሉ ለሙሉ ኢንስቶል እናደርገዋለን ማለት ነው። ብዙም አይፈጅም ማለት ነው። ስለዚህ ኢንስቶል እናደርገዋለን። ኢንስቶል ስናደርገው እንግዲህ ብዙ ሜጋባይት የለውም ማለት ነው። በትንሹ በፍጥነት ነው ኢንስቶል የሚሆንልን ማለት ነው። ይሄንን አፕሊኬሽን እንግዲህ ኢንስቶል ሆኖ እስከሚያልቅ እንግዲህ በትግስት እንጠብቀዋለን ማለት ነው። ይሄንን አፕሊኬሽን እንግዲህ ኢንስቶል እንዳደረገው እንግዲህ ሙሉ ለሙሉ የተለያዩ ፐርሚሽኖችን ይጠይቀናል ማለት ነው። ፐርሚሽኖችን አስተካክለን ሙሉ ለሙሉ ከጎግል ጋር ኮኔክት ማድረግ ይኖርብናል ማለት ነው። ስለዚህ በዚህ አፕሊኬሽን አማካይነት እንግዲህ ስልክ ቁጥራችንን ወይም የወዳጅ ዘመዶቻችን ስልክ ቁጥር ሙሉ ለሙሉ ማስቀመጥ ይኖርብናል ማለት ነው። ስለዚህ ስልካችንን አይበለውና ሌባ በሚወስድበት ሰዓት ወይም ስልካችን በሚጠፋበት ሰዓት ወይም አለ በስተቀር ስልካችን አገልግሎት በሚያቆምበት ሰዓት እንግዲህ ኢሜይሉን እንግዲህ በሌላ ስልክ ላይ ይሄንን አፕሊኬሽን ቀጥታ ኢንስቶል በማድረግ እንግዲህ ኢሜይሉን ስናስገባ እንግዲህ ሙሉ ለሙሉ እዚህ አፕሊኬሽን ላይ ያስቀመጥናቸው ስልክ ቁጥር እናገኘዋለን ማለት ነው። ስለዚህ ይሄ አፕሊኬሽን እንደምትመለከቱ እንግዲህ ኢንስቶሉን አልቋል ማለት ነው። ኦፕን እንለዋለን ማለት ነው። ስለዚህ ኦፕን እንለዋለን። ኦፕን ስንለው እንግዲህ አንዳንድ እናስተካክላቸው የሚጠይቀን ፐርሚሽን አለ። እሱ እናስተካክላለን። እዚህ ጋር እንደምትመለከቱ እንግዲህ እንደመጣ አሎና ዳዝት አሎ የሚል ይመጣል ማለት ነው። አሎ እንለዋለን ማለት ነው። አሎ
እንዳልነው እንግዲህ ደግመን አሁንም ደግሞ አሎና ዳዝታሎ የሚል አሁንም ይጠይቀናል ማለት ነው። አሎ እንለዋለን። አሎ እንዳልነው እንግዲህ ሙሉ ለሙሉ አሁንም ይጠይቀናል ማለት ነው። አሎ እንለዋለን። አሎ እንዳልነው እንግዲህ ስልካችሁ ላይ እንግዲህ አንድ ኢሜል ብቻ ካለ እንግዲህ ያንን ኢሜል በራሱ ጊዜ ያስገባና ስልካችሁ ላይ የተለያዩ ወዳጅ ዘመዶቻችሁን ሴቭ ያደረጋችሁትን ሙሉ ለሙሉ ወደዚህ አፕሊኬሽን ይገለብጥላችኋል ማለት ነው። ነገር ግን ስልካችሁ ላይ እንግዲህ ሁለትና ከዛም በላይ ኢሜል ካላችሁ እንግዲህ እዚህ አካባቢ ፕሮፋይል አለች ማለት ነው። እሷን ፕሮፋይል አንድ ጊዜ እንጫናታለን ማለት ነው። እሷን አንድ ጊዜ በምንጫንበት ሰዓት እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ አካባቢ እንደምትመለከቱ ኮኔክት የሆነው ኢሜል አለ ማለት ነው። ሌላ እንግዲህ ሁለትና ከዛ በላይ ኢሜል ካላችሁ እንግዲህ እቺን ቀስታ አንድ ጊዜ ትነኳታላችሁ ማለት ነው። እሷን በምትነኩበት ሰዓት እንግዲህ ሁለትና ከዛም በላይ ኢሜል ካላችሁ እንግዲህ እናንተ እንግዲህ የተለያዩ ወዳጅ ዘመዶቻችሁን ስልክ ቁጥር ሴቭ ማድረግ የምትፈልጉበትን ኢሜል ወይም ማትረሱትን ኢሜል እንግዲህ እሱን ትመርጡለታላችሁ ማለት ነው። እኔ ግን ራሱ ስለሆነ እዚው እተውለታለሁ ማለት ነው። እሱ እንዳረጋችሁ እንግዲህ ባክብላችሁ ትመለሳላችሁ ማለት ነው። እዚህ ጋር ላይ እንግዲህ እንደምትመለከቱት ሙሉ ለሙሉ የተለያዩ የወዳጅ ዘመዶቻችን ሴቭ ያደረግናቸው ስልኮች ናቸው ማለት ነው። እነዚህ ስልክ ቁጥሮች እንግዲህ ሙሉ ለሙሉ በጎግል አማካኝነት አስቀምጠናል ማለት ነው። ስለዚህ አይበለውና ስልካችን እንግዲህ ቢጠፋን ወያላ በስተቀር ግን ስልካችን እንግዲህ ከጥቅም ውጭ ቢሆን ወይም ቢሰበር አገልግሎት ቢያቆም እንግዲህ ሙሉ ለሙሉ አዲስ ስልክ መያዛችን አይቀርም ወይ አዲስ ስልክ መግዛታችን አይቀርም ማለት ነው። አዲስ ስልክ ወይም ሌላ ስልክ በምንይዝበት ሰዓት እንግዲህ ይሄንን አፕሊኬሽን ቀጥታ ከፕላይ ስቶር ከአፕ ስቶር እንግዲህ ኢንስቶል በማድረግ በቀላሉ ሙሉ ለሙሉ እነዚህ ስልኮችን ወደኛ ላይ ማግኘት እንችላለን ማለት ነው። በቀላሉ እንግዲህ እዚህ ላይ ትኩረት ልናደርግ የሚገባ ማለት ነው እዚህ አፕሊኬሽን ላይ ኮኔክት የምናደርገው ኢሜል ወይም ጂሜል እንግዲህ ልንረሳው አይገባም ማለት ነው። በቀላሉ ሌላ ስልክ ላይ እንግዲህ አድ ልናደርገው የሚገባ ኢሜል መሆን አለበት ማለት ነው። ስለዚህ በቀላሉ እንግዲህ የተለያዩ ወዳጅ ዘመዶቻችን ስልክ ቁጥራቸው እንግዲህ እየጠፋን የምንቸገር ከሆነና እንዲሁም እየተደለተብን የምንቸገር ከሆነ በቀላሉ በዚህ በኩል ማስቀመጥ እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም በሌላ ርዕሰ ጉዳይ እስክንገናኝ መልካም መሰንበቻ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።